ሁላችሁም እስከ መጨረሻ ስሙት። ስለ ማብራት ተስፋዬና ስለኔ ያለው ጉዳይ ዛሬ ለእናንተ ግልጽ ለማድረግ ነው። ሰላም ለእናንተ ይሁን። ሰሞኑ በፌስቡክ ላይ እየተለቀቀ ስላለው ፎቶ ብዙ ሰዎች በውስጥ መስመር ላይ እየጠየቃችሁት ደግሞ የማይሆነው ኮሜንትም እየሰጣችሁ እሷንም እየተራገማችሁ ደግሞ አንዳንዶች በእናንተ ውስጥ ላይ ያለው ነገር እየሰጣችሁት እንደቆያችሁ አይቻለሁ። እግዚአብሔር ስለ ሁሉ ነገር ይባርካችሁ። ዛሬ መናገር የፈለኩት ነገር እግዚአብሔር ያለው ይሆናል። የእግዚአብሔር ቃል ከሁሉ በላይ ነው። ወንጌል እሳት ነው እና በወንጌል አምናለሁ። ያለው ነገር ምንድነው ካላችሁት እኔና ማብራት ተስፋዬ የአንድ አመት ፍቅረኛሞች ነን። እሷ የምትኖረው በውጭ ሀገር ላይ እኔ ደግሞ በኢትዮጵያ። ብዙ መልካም ነገር በውስጣችን ላይ ነበረ። በኢትዮጵያ ላይ እሷ በውጭ ላይ ስትኖር እኔ በኢትዮጵያ ላይ ስለኖርኩት አንድ ቀንም ከሷ በውጭ ሀገር ላይ ያለች ሴት ናት ብዬ ገንዘብ ተቀብዬም አላውቅም። ብዙ ጊዜ ሳፖርት ተደርጋለሁ ትላለች። በአጋጣሚ ይህ ቪዲዮ ወደ እሷ ጋር ከደረሰ ለእናንተ ሰምታ መልስ መስጠት ትችላለች። አንድ ቀንም 0.5 ሳንቲምም ከሷ ተቀብዬም አላውቅም። ለዚህ ደግሞ ሁሉ አምላክ የእግዚአብሔር ምስክር ነው። ያም ሆኖ በመካከላችን ላይ ብዙ ጊዜ መጋጨት ነበረ፣ መጣላት ነበረ። በጸባይ እለምናታለሁ፣ አባብላታለሁ በጣም ስለምወዳት ማለት ነው። እግዚአብሔር ነው እሷንና እኔን ያገናኘን እና ዛሬ ትላንት ማክሰኞ 21ኛው ቀን ነው። በአጠቃላይ ነገ ማክሰኞ ወደ 5 ሳምንት ይሆናል እሷ ኢትዮጵያ የገባች ማለት ነው። እና ኢትዮጵያ በገባችበት ሰዓት ላይ እኔ ከቤተሰቦቼ ጋር እሷም ደግሞ ከአጎቷና ከታላቅ ወንድሟ ጋር ሆኖ ተቀብሏታል። እኔም ተቀብያታለሁ። አበባ ይዤ በኤርፖርት ላይ ሆኜ እሷን ተቀብዬ ቤተሰቦቿ ጋር እንድትሄድ በቤተ ክርስቲያናችን መሰረት ከቃል ኪዳን በፊት አንድ ላይ ማደር መዋል ስለማይቻል ቤተሰቦቿ ጋር ደርሳ እንድትመጣ አድርገ ለሰርጉ ለ15ኛው ቀን በዝግጅት ላይ እየጠበኳት ነበረ። አንቴን ትቼ ከተለየሁት እግዚአብሔር ልጅን የምወልደው ማይጠኑን ይዝጋ ብላ በተገናኘችበት ሰዓት ላይ እንደዛ አይነት ቃል አወርታ ያ የመጣችበት እንደው ማክሰኞ ምሽት ቢሆንም ሮብ ከወንድሟ ጋር ወክ ለማድረግ በወጣችበት ሰዓት ላይ ከኔ ጋር ተገናኝታ ቃል ሁሉ ገብታ በምንም ታምር አንቴን አላስቀየም ስትል እሺ ብያት አምኛት ነበረ። ለሰርጉ ቀን እንግዲህ እኔ የምኖረው በአዲስ አበባ ከተማ ነው። ብዙ ጊዜ የሰርግ ፕሮግራምን የምናደርገው በትልልቅ ሆቴሎች ውስጥ ላይ ነው እና እኔ ለሆቴል ብዙ የክራይ ብር ግማሽ ቀብድን ሰጥቼ እንደገና ደግሞ ለቤሎ ለፎቶ እንደገና አልፎ ደግሞ ለስቱዲዮ ለሰርግ መኪና ሁሉ ወጪ ውስጥ ከገባሁት በኋላ እመጣለሁ ብላ ሁሉ ነገር ከተናገረች በኋላ በሰርግ ማግስቱ ላይ መምጣት አልቻለችም። ሰርግ ማክሰኞ ሲሆን ሰኞ ዕለት ደውላ እኔ መምጣት አልችልም፣ በእንደዚህ አይነት ጉዳይ ላይ መሬትን ወደ ስሜ የማስቀየረው ነገር ስላለ መድረስ አልችልም ስትል በጣም በዛ ጭንቀት ውስጥ ላይ ለቀብድ የሰጠሁበትን ቦታ እየተመላለስኩት ስጠይቅ ሁሉም ቀብድ አይመለስም ስሉ በጣም በከባድ በልብ ስብራት ውስጥ ላይ ሆኜ አዝኜ አልቅሼ ታምሜያለሁ ሁላ እና ያ ቀን ካለፈ በኋላ ደውያት እሺ ለመቼ ነው እንዴት ነው የምታረጊው? እሷ ደግሞ ውጭ ሀገር ቶሎ ይመለሳለሁ ብላ በጣም እያስጨነቀች እያሰቃች ስለሆነ 15 ቀን ብቻ ቀርቷል ስላለች ቅዳሜ ይሁን አለች። ለቅዳሜ ዝግጅት ላይ ሲሆን ቅዳሜም አሁንም አልተመቸኝም፣ ለቀጣዩ ማክሰኞ ይሁን አለች። ትላንት ላለፈው ማክሰኞ ያለፈው ማክሰኞ ማለት ነው እና ብቻዬ ከዚህ ለመሄድ ስለማይመች ቦርሳ አለ መንገዱም ይከፋኛል፣ እባክኝ ከወላይታ ሶዶ መቴ ተቀበለኝ ስትል እኔ ብቻዬ ሄጄ ለመምጣት አንደኛ ከዚህ እስከ ወላይታ ሄጄ ከሷ ጋር አንድ ላይ ሆኜ ለመምጣት ትንሽ የከበደኝ ነገር አለ በውስጤ ላይ። ስለዚህ ብቻዬ ከመሄድ ብዬ ከጓደኞች ጋር መኪና ተከራይቴ ነው ከዚህ እስከ ሶዶ ድረስ ይሄድ ነው። ስልኩን ዘግታለች። ስዊች ነው ያደረገች። ላገኛት አልቻልኩም። በጣም አለቀስኩት፣ በጣም አመመኝ። በዛ ተስፋ መቁረጥ ውስጥ ላይ ሆኜ ያለው መጨረሻ ላይ ያደረገች
ወንድ ከሴት ጋር ተቃቅፎ የሚሳሳም ፎቶ ከፌስቡክ አወርዳ የእሱ አይደለም የሌላ ሰውን ለቀቀች በኢሞ ስቶሪ ላይ። በጣም አመመኝ፣ ልቤ በጣም ቆሰለ። እያለቀስኩት ሳይኖ ከምሽቱ 4 ሰዓት አዲስ አበባ ገባው። እዚህ አደርኩት። አሁንም በጣም ልብ እየተሰቃይና የተጨነቀ ስለሆነ በእሷና በእኔ መካከል ጥላቻ አይልም፣ አልተጣላንም። እንዴት ነው እንደዚህ የሆነው? ቃል ገብታ የሄደች ልጅን ምን ለከፋት ብዬ በጣም ውስጥ ላይ ጥያቄ ስለሆነ ወንድሟ ደውዬ ሁላ ጠይቃለሁ። ወንድሙ በቃ አንድ ልጅ በሞተር ላይ እንደዚህ ሰሞኑ እያመላለሳት ነው አለ። ጨንቆኝ ሰውን ወደ አባቷ ጋር ማስደውያለሁ። አባቱ የተናገረው ከ4 ዓመት በፊት ፍቅረኛ ነበራት። ያ ሰዎች ደግሞ ወደ እኛ ጋር ሽምግልና ምናምን ልኮለት ነበረ። ወደ እነሱ ጋር እሄዳለሁ ብላ ወጣለች ከቤት አሉ የእሷ አባት። በጣም ልብ ያዘነ። የ5 ዓመት ፍቅረኛ እያለ ለምንድን ነው እንደዚህ የደበቀችኝ ብዬ በጣም እየታመምኩት ባለው ሰዓት ሌሎች ሰዎች እንኳን ምንም ፍቅረኛ አይደለም፣ በቃ አንድ ልጅን አግኝታለች፣ በመንገድ ላይ አግባኝ ብላለች፣ በሞተር ላይ ወስጧታል አሉ። እሷ ጋር እንደምንም ብዬ ደወልኩት። መኖር ከፈለክ መብት ነው፣ መሞት ከፈለክ ራስህን አጥፋ፣ እኔ አገብቻለሁ አለች። እና በዚህ ምክንያት በጣም ልቤ ተሰብሯል፣ አዝኛለሁ። ግን እግዚአብሔር ለእያንዳንዱ ሰው ዋጋን ለመስጠት እኔ ጋ ነው ያለ አምላክ ዋጋችን ይከፍለናል። ከእግዚአብሔር ከፍርድ ወንበር ላይ ደግሞ አናመልጥም። ማንምም እኔን እግዚአብሔር ይጠግነኛል፣ እኔ ይፈወሳለሁ። በቅርብ ቀን ውስጥ ላይ የተሰበረ ልቤ ይጠገናል በአምላኬ። እኔ በዚህ በሚዲያ ላይ ወጥቼ ስናገር ደርቤ ያወራሁት ሰው የለም ባጠገቡ ላይ ብኖር። አሁን እኔን በሚዲያ ላይ አይቶ እንዴት በእኔ ላይ እንደዚህ እኔም እያለው ከእሷ ጋር አውርታል ምናምን ብሎ ሊጠይቀኝ ይችላል። እኔ በእንደዛ አይነት መንገድ ላይ አልቆምም። እሷን ብቻ ስጠብቅ ነበር። እሷ ግን አሁን ከሌላ ባል ጋር ሆናለች። ማንምም የእርግማን ቃል በእሷ ላይ አታውጁ፣ ምንም አትበሉት። ምክንያቱ የእግዚአብሔር ፍርድ በቅርቡ ነው። እግዚአብሔር ሰውን የዘራውን የሚያሳጭድ አምላክ ስለሆነ ሁላችንም ከእግዚአብሔር ዘንድ ዋጋችን እናገኘዋለን። ተባርኩ። ይህን ለማለት ነው። ብዙ ሰዎች በሚዲያ ላይ እያስጨነቃችሁ ስለሆነ ነው። ብዙ ሰዎች ሼር አድርጉት። በጣም እወዳችኋለሁ፣ አመሰግናችኋለሁ።